ሁለት ሶስት ቢስሚላህ በዚህ ጋር ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንዴት የኛ ቤተሰቦች ብላ ልትመጣ ቻለች? አዎ ትላላችሁ እንደተለመደው ዛሬ ለየት ባለ ቪዲዮ ነው የመጣሁት። በጣም ከወትሮ ለየት ባለ ቪዲዮ ማለት ነው። እንደምታዩኝ ዛሬ በጣም ደስ ብሎኛል ከምነግራችሁ በላይ። እኔ እንጃ ብቻ በጣም ፊቴ ላይ ይነበባል ብዬ አስባለሁ። ደስታዬ በቃ በጣም ነው ደስ ያለኝ። እኔ እንደዛሬው ደስ ብሎኝ አያውቅም። ባለፈው የተፈጠረውን ነገር አይታችኋል ሁላችሁም። አሞኝ ነበር፣ ትንሽ አሞኝ ነበር እኔም። ዛሬ ግን አልሐምዱሊላህ ተሽሎኛል። ያው አስባችሁልኝ ስጠይቁኝ ለነበራችሁ ሰዎች ከልብ አመሰግናለሁ። በዚህ አጋጣሚ ግን ዛሬ ደህና ነኝ፣ ተሽሎኛል በጣም እና ዛሬ ማን ጋር ያለው ይመስላችኋል? እስኪ ገምቱ። ማን ልጅ የመጣው ይመስላችኋል? ለየት ያለ ሰው ልጅ የመጣው ዛሬ ለየት ያለ ሰው በቃ ልጠብቁት የማትችሉት ሰው እና በጣም ብርድ ነው ቀኑ ዛሬ፣ በጣም የሚበርድ ቀን ነው። ግን እሱ ራሱ አልበገረኝም። በቃ ለእናንተ ቪዲዮ ለያዝላችሁ ያስፈልጋችኋል ብዬ አስቤ ይሄው ቪዲዮ እየቀረስኩላችሁ ነው ያለሁት እና ዛሬ ከማን ጋር ነው ያለሁት? ነይ ማሚ ነይ። ከማሚ ጋር እንደምታዩት ዛሬ አብረን ነን። ምንድነው ልትሉ ትችላላችሁ? እስኪ ቪዲዮውን ጨርሳችሁ ከማየታችሁ በፊት ኮሜንት ላይ እየገመታችሁ በጣም ወላሂ በጣም ደስ ብሎኛል። ያለውን ነገር ነግራችኋለሁ። ማሚም ትነግራችኋለች። የተፈጠረውን ነገር የተካሄደውን ነገር ልጠይቀኝ ቤት መጣ ነበርና ትላንትና ያለውን ነገር አስረድታኝ ምናምን እኔ እንደዛ ማድረግ ፈልጌ አይደለም ብላኝ በቃ እኔ ይቅርታ መጠየቅ እያለብኝ ይቅርታ ጠይቃኝ ማሚ። እኔና እሷ ጨርሰን ጉዳዩን እኔና እሷ እርቅ አርገን ነው አሁን አብረን ያለ ነው። ይሄን ነገር አማራ ያቅም እሱ ቤት ነው ያለው። እኛ ከአጎቴ ቤት ነው አሁን የመጣ ነው ወደዚህ ቤት ነው ያለውና ምን እንደሚል አሁን አብረን ስንሄድ ያለውን ነገር ምን እንደሚለን ሲያይን በቃ አላቅም። እኔ ፊሊንጉን ነው ማየት የፈለኩት ከምንም ነገር በላይ በቃ ደስ ይለዋል። በእርግጥ በጣም ነው ደስ የሚለው። እኔና እሷ ታርቀን እንደዚህ አብረን ሁነን ሲያይ እንደ ድሮ ሁነን ሲያይን በጣም ደስ ይለዋል። ምክንያቱም ያረገውን ነገር አይታችኋል። ለእናቱ ብሎ እንደዛ ሲሆን በቃ ስሜታዊ ሆኖ በጭንቀትም ያን ነገር ተናግሮ ይቅርታም ብሎ እኔ ጋር መጥቶ ነበር። ያው ይቅርታውን አልተቀበልኩትም በሰዓቱ ላይ እኔም አጥፍቻለሁ። እሱ ነገር ልክ አይደለም፣ ስሜታዊ ሁኜ ነው አናዶኝ ስለነበር ነው። ምንም ቢሆን በዛ መንገድ አይጠየቅም ብዬ ስላሰብኩ ነውና በዚህ መንገድ የተቀየማችሁን ካላችሁ ከልብ ይቅርታ ጠይቃለሁ። እና ስላለው ነገር ደግሞ ማሚ ትነግራችኋለች። ትንሽ የምትለውን ነገር ስሟትና ወደ ቤት እንገባለን። ለያዝልኝ ነው። እሺ ሮዝዬ እና ይቅርታ አድርገሽልኛል። አረ በደንብ እንደው ምን ነኝ ይቅርታ መጠየቅ ያለብኝ አትፍረጅብኝ። እኔ ልጅ መቼም ወደፊት ወልደሽም ታገኘዋለሽ። ያው ከሱ በላይ ስሜታዊ ሁኝም እንደዛ ሳልኩሽ ልጎዳሽም ፈልጌ አይደለም፣ ክፉ እናትም አይደለሁም። ግን ታመሜ ሲባል በእውነት እኔ በጣም ነው የደነገጥኩት። እንደዛ የሚሆንኩበት ምክንያት ወደፊት ይሄ ነገር እንዳይደገም በልጅ ህይወት ገብተሽ ሌላ ነገር እንትን እንዳትይ ነው። እንደ ትምህርትም እንዲሆንሽ እንደዛ ጠንከር ማለት ያንቺን ጀግና እንዲያደርግሽ ስለፈለኩኝ ነው። እና አሁን ምን መልሼ ይቅርታ ጠይቃለሁ። እናት ስለሆንኩ ነው። አትፍረጅብኝ ሮዚ ወዬ። አሁን ደስተኛ ነኝ፣ ስለተሻለሽም ደስተኛ ነኝ። በጣምም ደስ ብሎኛል። ተመልካቾቼም ክፉ እንዳታረጉኝ፣ እኔ ክፉ እናት አይደለሁም። ሰምታችኋል? ኦሬንስ ክፉናት አይደለችም። እውነት ለመናገር ክፉናት አይደለችም። ማሚን በደንብ አውቃታለሁ። ግን ያለው በሰዓቱ ላይ የተፈጠረው ነገር እንደ አንድ እናት ከባድ ነው። ብዙ ነገር ማለት እኔም ማጥፍቻለሁ፣ ትልቅ ጥፋት ነው ያጠፋሁት እኔም። ግን የሰው ልጅ ነን፣ እንሳሳታለን። አሁን እሱን ነገር አልፈነው ዛሬ እዚህ ላይ ነው ያለነው። እንደምታውቁት ኬክ አሰርተናል። ይቅርታ ነው የሚለው ጽሁፉ። ስንገባ ነው የምከፍተው፣ አሁን አልከፍትላችሁም። እና አማር ቤት ነው ያለው ብላኛለች። ቁልፍ ማሚ ጋር አለ።
ገብተን ደግሞ እሱ እስኪ አብረን ስንሄድ ምናምን አብረን ቤት ስንገባ ምን አይነት ሪአክሽን ሊሰማው ይችላል የሚለውን አብረን እናያለን። እኔ በጣም ነው ማለት ደስ ያለኝ። እኔ በጣም ነው ደስ ያለኝ። በቃ እንደዚህ ቀላል ነው እንዴ? በቃ የኔ መታመም የኛን እርቅ ከፈጠረ እንኳንም ታመምኩኝ ያልኩት። የሰው ልጅ እኮ እንኳን ታመምኩኝ ለምናምን አይልም። ግን እኔ ታመሜ እኛ ከታረቅን እኛ እንደ ድሯችን አንድ ከሆነ በቃ እንኳንም ታመምኩኝ ያልኩት። የምር እቺ ነገር ለዚህ ነገር ይሆናል በቃ ለኸይር ነው ብዬ ነው ያለፍኩት። ብቻ አልሐምዱሊላህ ዛሬ ከወትሮ በላይ በጣም ደስተኛ ነኝ። አሁን እስኪ አማረን ሄደን ደግሞ ያለውን ሪአክሽን እናንተም ታውታላችሁ። ከዚህ በኋላ በእንደዚህ አይነት ቪዲዮ አንመጣም፣ በጭራሽ አታገኙንም። እኔ እና እሱን በቃ እንደ ድሯችን ቲክታክ ላይ ታውቁናላችሁ ብዬ አስባለሁ። ከዚህ በፊት ብዙዎቻችሁ በምንሰራቸው ቪዲዮዎች በጣም ነበር የምትወዷቸው፣ በጣም በቃ ታበረታቱን ነበርና በእንደዚህ አይነት መንገድ ነው የምንመጣው። እንደዚህ አይነት ቪዲዮ አናስበውም ሁላ። ብቻ አብረን እንሂድና የእሱን ሪአክሽን እናያለን። ምን ያለውን ነገር ተከታተሉን እና ዛሬ እንጃ ብርዱ ራሱ አላስቆመኝም። በቃ ለኔ ሙቆኛል። አፈላ ደርሰናል። ያው እንደምታዩት ቤተሰብ ቤት ደርሰናል። ቤት ነው ያለው እሱ። አማር ምን ተኝቷል። ዝም ብሎ ነው ሰውጣ ተኝቶ ነበር። እስኪ አሁን ኦሬዲ ረፍዷል። ይነሳል ብዬ አስባለሁ። እናስባለን። ገብተን እንግዲህ ኬካችን ይቅርታ ነው የሚለው ባይዞ ጽሁፉ ይቅርታ የሚል እንትን ጽሁፍ ነው የጻፍነው ምናምን ገብተን ፍልቅልቅ ሆናለች። ይኸውላችሁ እስኪ አብረን እንይ። በጣም ደስ ብሎኛል። ለዛ ነው ና ካሜራውን ቁልፍ እሺ ቀይን ቁልፍ ረሳ አክባ ግባ እዚህ እንወጣ አሰላሙ አለይኩም። ሰላም አለይኩም። ሰው የለም እንዴ? ምንድን ነው? ሰላም ለዚህ ቤት ሰው የለም። አማር የት ሄድክ? እስኪ እኮ ሰው ከሌለ በቃ ይጨንቃል። መኝታ ቤቱ ነህ ነው? ሌሎቹ ቀሪ ናውጣ ግዳ መጥቷል። አማን ቁጭ በይ ሮዚ ወር ልሂድ እንዴ? ቁጭ በይ እሺ አማን ቸኮልኩኝና ነው እዚህ ጋር ነው። ቁጭ በይ የኔ ቆንጆ አማሩ አማር ቀረብኩ እና ቤተሰብ ዛሬ ያው እንደምታዩኝ በቤቴ ተመልሻለሁ። ምንም ወራቱ ምንድነው የሚባለው ወራቶችን ቢቆጠሩ ተመልሻለሁ። ያው ከዚህ በኋላ ብቻ አልሐምዱሊላህ በጣም ነው ደስ ያለኝ። እንደ ድሮ የምንሆንበት ቀን ነበር የናፈቀኝ። ሶስታችንም አንድ ላይ የምር በቃ ለኔም እንደ እናቴ ነበረችና አሁን እንደዚህ መልሳ እንደዛ ስንሆን በቃ እኔ እንጃ ብቻ ከልጃችን ጋር አትነን ይምጣና እስኪ ባልዮ ይምጣና እንየው። ተኝቶ ነው በቃ ውሃ እንድፋበት ውሃ እንድፋ። የኔ ልጅ ምንድነው የምትጠብቀው? እኔ እናትህ እንዲህ ነኝ። አየህ እንዲህ ነኝ። ምን ይዤ እንደመጣሁ መመልከት ትችላለህ። ምን ችግር አለ? ለቤተሰቦቻችን ነይ ማሚ ነይ።
እንዴት አየህን? ማመን እንደሚያቅትህ አውቃለሁ። በእንቅልፍ ልቤ ነው ወይስ ምር ነው? በእውነት ነው። ውሃ አደርጅም እንዴ የኔ ልጅ? በእውነት ነው፣ በእውነት ነው። የደስታው ብዛት እኮ ቀንቀንቃ ንቃ ምንድነው? ገምት እስኪ እንዴት አየህን? ደስ ትላለች። ለካ ማሚ ንገሪው በቃ ባንቺ ያምራል። አንቺ ንገሪው ማሚቲ። ማሚ እኔን ልጠይቀኝ ቤት መታ ነበር እና ያው ስላለው ነገር አስረዳችኝ። ስለ እኔም ነገርኳት ምናምን። እኔና ማሚ እንደምታየን ታረቅን። አንተ ቀረ ሜዳ ላይ እንደዚህ ይጣላችሁ እንደምታየን የምራችሁ ነው ወላሂ ነው። ኬክም አሰርተናል። ኬክ አሰርተን እኮ አላየሁም። ሂድ እስኪ አምጣና ክፈተው እስኪ። አለቃ ከደስታ ሳይሆን ወላሂ እንትን የሆነ ደንግጫለሁ። ምን በዚህ ሰዓት አንተ ለምን ተኛ? ብርድ እኮ ነው። አንቺ አይደለም ዛሬው ብርድ ከባድ። እኔም ቆልፌብኝ ነው። ቤተሰቦች ሰላም ሳይልኝ ዞረክ ግሩት ቅርሽ ሁሉ ቁርስ አይደለም ላሳያችሁ። ምን ይላል ይሄ? ምን ይላል? ይቅርታ አሳያቸው። ካሜራማን በደንብ አሳይልን። ይቅርታ ይላል እንደምታየው። ቤተሰቦችሽን አውራችሁ። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነኝ። ያው ትንሽ ልተኛባችሁ ይችላሉ። ገና ከእንቅልፍ እየተነሳሁ ነው። አልለቀውም። የማየው ነገር እኔ እንጃ ምን ለማለት እንደሆነ አላውቅም። ምን ለማለት እየሞከሩ እንደሆነ አልገባኝም። ብቻ እኔ ደስ ብሎኛል። እኔ እንደው እንደዚህ ሆናችሁ ነበር። እኔ አንተን ደስታ ነው የምፈልገው። እንደዚህ ሆናችሁ ነበር ማየት የምፈልገው። በጣም ደስ ብሎኛል። ብዙ ሞክሬያለሁኝ፣ ብዙ ነገር ሞክሬ ነበረ። ግን ያው አላህ ባለው ነው ሁሉም የሚሆነው። እኛ ባሰብነው አይደለም። አልሐምዱሊላህ ረብል ዓለሚን ሆኗል። በራሳቸው ፍላጎት በራሳቸው ተነሳሽነት አድርገውታል። እንኳን ታመምኩ እኔ ታመምኩ እኮ ልጠይቀኝ ስለመጣች ነው እኮ ሁሉ ነገር ነው። በጣም ያስደነገጠኝ እንትን ያለው የምር አንዳንድ የሚፈጠሩት ነገሮች ለኸይር ናቸው። በሽታም ሲመጣ ምናም ለኸይር ነው። እናማራለን እንጂ ትክክል። ወላሂ በጣም ደስ ብሎኛል። በጣም ደስ ብሎኛል። ከዚህ በኋላ ጸብ የሚባል ነገር የለም። አላህ ውስጣችን ላይ ያለውን ሸይጣን እንግዲህ ያርቅልን። እኛ ቤት ኃይለኛ ሸይጣን ነው ያለው። የምሬ ነው ለቸለ ትልቅ ሸይጣን ነው ያለው። አሁን የምወረሽ ቁም ነገር ወላሂ ኃይለኛ ሸይጣን ነው ያለው። እና እሱን ነገር ያንሳልን። ዱአ አድርጉልን እናንተ። እና ደስታችን የሚያስደስታችሁ ሁሉ እንኳን ደስ አላችሁ። እናንተም ሰው እንዴት ሰው ታሞ ያምርበታል። እንደዚህ በጣም ታማት መስሎኝ እኮ ጭራሽ እኮ አይደል ደስታው ነው። ኧረ በጣም ነው ደስ ያለኝ ዛሬ። ለኔ እንጃ ለየት ያለ ቀን ይሆንልኝ። ታማሽ እኮ አትመስልም ጭራሽ። በጣም ብርድ ነው ግን ዛሬ ግዴታ መቅረጽ አለብን ብዬ ነው ማሚላ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ነገራችን አንድ ነገር የሚነግራችሁ ሮዚን እንደዛ አድርጊያት እውነት እንቅልፍ አለኝ። እንቅልፍ የሚባል የለኝም። አለቅሳለሁ ሁሉ ሙሉ ሌሊት። ግን እኔም ጸሎቴን ሰምቶኝ አሁን ለዚህ ቀን ላበቃኝ በጣም ምስጋና ለፈጣሪ። እኔም ደስ ብሎኛል። ደስ አይፈልግም
ሌላ ውስጥ ገብቼ ነበረ። እኔ በጣም ደስ እና ኬኩን ምን ነው እንብለው እንጂ ታዲያ እኔ ልቀመጥ ተመልካቾች እኔ ማን ካላንጣላችሁ ቁጭ እንትን ቢላም እንትን እሺ እዚህ ጋር እናድርገውና ዛሬ ተፍለቅልቃለች ልጃችን እና እንዴ ደስ አይልም ግን እኔ እንጃ አንዳንዴ ያልጠበቃችሁት ነገር በድንገታዊ ሰዓት ሲሆን ትመጫለሽ ራሱ አላልኩም ነበር ብትጠይቂኝ ትመጫለሽ ብዬ አልጠበቅኩም ስትመጪ ራሱ ደስ ነው ያለኝ በቃ ቤት ሳይሽ እንደ በግ ነው ማርጆ እንደዚህ ኔክስት ደግሞ በግ እናደርገዋለን በጻም ምናምን ሳይሆን በቃ ኖርማል ሰው እኔ ቆርሶ ቁምቁምና ልቁረሶ ሶስታችን ነው እኔ ይዛለሁ ከዛ ሶስት እጅ ይቀመጣል ማለት ነው እና ማይላ እሺ ከላይ ማለት አንድ ሁለት ሶስት ቢስሚላ በዚህ ጋር ቢስሚላ ሪከርድ ነው ታርግ እሱ ጋር የልጅ ነገር እሺ በጣም እኔ አንቺ ቤተሰቦቼ ይሄን ነገር በጣም ብዙዎቹ ሲፈልጉት ነበርና በጣም ይሄን ነገር ብዙዎቹ ሲመኙልን ነበር። አዎ ወላሂ እናመሰግናለን። በጣም ወላሂ ከልቤ ነው። አዎ እንደራሳቸው ተሰምቷቸው በቃ ታረቁ በቃ ታረቁ ምናምን ልጃችሁን አብራችሁ ናችሁ አሳድጉ ምናምን ስትሉ ለነበራችሁ ስታመም የራሱ እንደዛ ስታዝኑልኝ ለነበራችሁ ወላሂ በዚህ አጋጣሚ ከልብ ወላሂ አመሰግናለሁ። በቃ የምር ቤተሰብ ናቸው። ውድድ ነው ማረጋችሁ ውድድ ነው ማረጋችሁ በጣም ነው ልጆቻችሁ በዚህ ሰዓት የት ይገኛል እንደዚህ አይነት ሰው እንደዚህ ያንተ ህመም አስጨንቆት እንደዛ የሚሆን ሰው የት ይገኛል? የትም አታገኝም። ተሰምቷቸው ከኛ እኩል ነው እንትን የሚሉትና አዎ በጣም እናመሰግናለን። ኑሩልን ሁልጊዜ በቃ ሻመት ኑሩልን። እንወዳችኋለን። እኛም አንጠፋም። ከዚህ በኋላ በአዳዲስ ነገር ነው የምንመጣው። ከዚህ በኋላ አዳዲስ ነገር እንደዚህ አይነት ነገር ሳይሆን ያው ተፈጥሮ በዚህ ነገር መጣን እንጂ እኛም ሐሳባችን ምናምን እንደዚህ ለመሆን አልነበረም። ግን የሰው ልጅ ባሰበበት አይውልምና ይሄ ነገር ተፈጥሯል። አልሐምዱሊላህ ረብል ዓለሚን ዞር ይሄ ነገር አልቋል። የተፈጠረው ነገር ተፈቷል። ኢንሻአላህ ከዚህ በኋላ በአዲስ ነገር ነው የምንገናኘው። በአዲስ ወዳችኋለን ቤተሰቦቼ ነው ወዳችኋለን። ከዚህ በኋላ በአዲስ ነገር ነው የምንገናኘው። እናመሰግናለን ላሳያችሁን ነገር እና እሷ እንድንታረቅ ብዙዎቻችሁ በጣም ምኞታችሁ ነበርና እንዳትፈርዱብኝ አልነቀሁም። ከእንቅልፌ አንደኛ ነገር አምሽቼ ነበር፣ ሁለተኛ ብርድ ስለሆነ በዚህ በብርድ ከባድ ነው፣ በጣም ኃይለኛ ብርድ ነውና ኬክ እንብላ በቃ እኛም ኬካችንን እንብላ። ፒስ ይመጣ ቻው